ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በጋሸና ከትናንት ጠዋት ጀምሮ 803ኛ ኮር በድሮንና በእግረኛ ታግዞ ሲዋጋ የዋለ ሲሆን አብዛኛው ኃይሉ መደምሰሱን በቪዲዮ የደረሰን አሳዛኝ ምስል ያሳያል። ከጥቃት የተረፈው ኃይል ወደ ደብረ ታቦር መሸሹን ተከትሎ ፋኖች ወደ ጋሸና ከተማ ሲገቡም ታይተዋል። ውጊያው አዳሩን ቀጥሎ እንደነበርም ከስፍራው የደረሰን መረጃ ያመለክታል። በጋሸናው ውጊያ የመከላከያ ጦር ብዛት ያለው ከባድ መሳሪያና ድሮን በማሰለፉ ከፍ ያለ ትንቅንቅ መደረጉን የገለጹት ወታደራዊ ምንጮች የፋኖች ጥቃት ሲያይል መሳሪያውን እየጣለ በላሊበላ አቅጣጫ የሸሸው ወታደር እጅግ በርካታ ነው ብለዋል። የጋሸናውን ውጊያ ተከትሎ የማጥቃት አድማሳቸውን ያሰፉት የፋኖ ኃይሎች በምስሉ ላይ እንደሚታየው ታሪካዊቷንና ስትራቴጂካዊ ጠቀሜታዋ ከፍ ያለውን የወረኢሉ ከተማን ትናንት አመሻሹ ላይ ተቆጣጥረዋል። ወደ ከተማዋም እንደገቡ ባንኮችን ጨምሮ ለመንግስት ተቋማት ከፍተኛ ጥበቃ በማድረግ ላይ ይገኛሉ። የማጥቃት እርምጃው በጎጃምና በጎንደር ግንባሮችም በመቀጠሉ ታች ጋይንት ያለው የመከላከያ ኃይል ትናንት ሌሊት ጓዙን ሸክፎ ከተማዋን ለቆ ለመሸሽ ቢሞክርም መረጃው የደረሳቸው የአካባቢው ፋኖች መንገዶችን ዘግተው በመጠበቃቸው እስካሁን ባለበት ቦታ በከበባ ላይ ነው ሲሉ የከተማዋ ነዋሪዎች ተናግረዋል። ሌላው ብዙዎችን እያነጋገረ ያለው ትናንት በውድቅት ሌሊት የፋኖ ኃይሎች ወደ ደብረ ማርቆስ፣ አማኑኤልና ደንበጫ ከተሞች ሰርገው በመግባት ድንገተኛ ጥቃት መፈጸማቸው ነው። በከተሞቹ በተፈጸሙ ጥቃቶች የብልጽግና አመራሮችና አጃቢዎች ላይ እርምጃ መወሰዱ በዝርዝር ተብራርቷል። ይህም በተመለከተ የደረሰንን ምስልና ቪዲዮም ከማሳየት ተቆጥበናል። በተያያዘ ዜና በሸዋ በመራቢቴ ቀጠና በመከላከያና በፋኖ ኃይሎች መካከል ውጊያው ተጠናክሮ ቀጥሏል። በዚህ ግንባር በቀጠለው ውጊያ በአርበኛ መከታው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት በሜዳና ሬማ ዙሪያ ባሉ ቀጠናዎች ከፍ ያለ ድል በመቀዳጀት ወደ ግፍት እየገፋ መሆኑን አስታውቋል። በአማራ ክልል ከመቼውም ጊዜ በላይ ጦርነቱ በተቀጣጠለበት በአሁኑ ጊዜ የመከላከያ ዋና አዛዦችና የፖለቲካ ሹመኞች በሚዲያ እየቀረቡ ፋኖች ከህወሓትና ከኤርትራ መንግስት ጋር እንዳበሩ ደጋግመው ከመናገር ውጭ ውጊያውን አስመልክተው ያሉት ነገር የለም። ምክትል ኢታማጆር ሹሙ ጀነራል አበባው ታደሰም ትናንት በብስጭት የሚከተለውን ብለዋል። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለ። እሱ ግን በፍጹም የኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱኔት። ጀነራል አበባው ይህን ያሉት በዝዋይ ወይም በባቱ ከተማ የአንደኛ ጉና ክፍለ ጦር የ30 ዓመት ምስረታ በዓል ስነ ስርዓት ላይ ባደረጉት ንግግር ነው። አቶ ተመስገን ጥሩነህም ከትናንት በስቲያ በጅምላ የአማራ ህዝብን ተላላኪና ባንዳ እስከ ማለት መድረሳቸው አይዘነጋም። ሌላው ተመልካቾቻችን ይህ ቪዲዮ አሁን ከባህር ዳር እየደረሰን ነው። በባህር ዳር መኮድ ሰፍሮ የነበረው መከላከያ ካምፑን ለቆ በጎንደር መስመር በኩል ወደ ወሎ እየተመመ ይገኛል። በአሁኑ ሰዓት ቀደም ባሉት ቀናት ወደ ወሎ በገፍ የገባው ኃይል በዛው በቀረበት ሁኔታ አሁንም ተጨማሪ ኃይል ወደዛው መላኩ የግለሰብን ዙፋን ለማስጠበቅ ስንት የድሃ ልጅ ማለቅ አለበት የሚል ጥያቄ በሰራዊት ውስጥ ጭምር እያስነሳ ነው ሲሉ ወታደራዊ ምንጮች ጠቁመዋል። ተመልካቾቻችን፣ አድማጮቻችን በአማራ ክልል በበርካታ አካባቢዎች የሚደረገው ትንቅንቅ አድማሱን እየሰፋ በመቀጠል ላይ ነው የሚገኘው። ይህ በእንዲህ እንዳለ ኢትዮጵያ ኤርትራ ላይ እርምጃ ልወስድ ነው ስትል ለመንግስታቱ ድርጅት በጻፈችው ደብዳቤ አሳውቃለች። ባለፈው በሰኔ ወር ከተላከው ደብዳቤ በተጨማሪ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ትናንት ለተባበሩት መንግስታት ድርጅት ኤርትራን የተመለከተ የአቤቱታ ደብዳቤ አስገብታለች። ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የተላከው ይህ ደብዳቤ
የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልል የሚንቀሳቀሱ ታጣቂዎችን እየደገፈ የኢትዮጵያ ሉዓላዊነት እየተዳፈረ ነው ይላል። የኢትዮጵያ የውጭ ጉዳይ ሚኒስቴር የጻፈው ይህ ደብዳቤ ቃል በቃል የኤርትራ መንግስትና ህወሓት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ይከሳል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት 2 ተዋናዮች ተሳትፈዋል ሲልም ክሱን ያክላል። በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል የሚለው ይህ ደብዳቤ 2ቱ ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት እየተሳተፉ ናቸው ይላል። ይኸው የውጭ ጉዳይ ሚኒስቴር ለተመድ ዋና ጸሐፊ የላከው ደብዳቤ ኤርትራን የእነዚህ አስከፊ ድርጊቶች ሁሉ ዋነኛ ነዳፊ በማለት ወቅሰዋል። የብልጽግና መንግስት አያይዘውም ኢትዮጵያም ይህን በሉዓላዊነቷ ላይ የተቃጣውን እንቅስቃሴ ለማስቆም ህጋዊ፣ ሞራላዊና ተፈጥሯዊ መብቷን በመጠቀም አስፈላጊውን እርምጃ ትወስዳለች በማለትም ከኤርትራ ጋር ይፋዊ ጦርነት ለመግባት መዘጋጀቱን ጠቁሟል። ጉዳዩን አስመልክቶ እስካሁን ከኤርትራ መንግስት በኩል የተሰጠ ምንም አይነት ምላሽ የለም። ሌላው ከዚሁ ሀገራዊ ውጥረት ጋር በተያያዘ የደረሰን መረጃ በብልጽግና ፓርቲ ውስጥ የውስጥ ትግል መጀመሩን የሚያመለክት ነው። እስከ መቼ ያለማቋረጥ በጦርነት እንቀጥላለን? ያለ ጦርነት የምንኖርበት ጊዜ መቼ ነው የሚመጣው? እስከ መቼ ህዝባችንና ህሊናችንን ስንዋሽ እኖራለን? በማለት ጥያቄ ማንሳት የጀመሩ የብልጽግና የፖለቲካ አመራሮችና አንዳንድ ወታደራዊ ከፍተኛ አዛዦች ጥያቄ በማንሳታቸውና አጠቃላይ ያለው ሁኔታ በውጥረት የተሞላና አስፈሪ በመሆኑ ሰሞኑን የብልጽግና ማዕከላዊ ኮሚቴ አስቸኳይ ስብሰባ ይቀመጣል ብለዋል ምንጮቹ። በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋ ለተጎጂ ዜጎች የተሰባሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር ዋሉ። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ገፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ሐምሌ 15 ቀን 2016 ዓ.ም በተከሰተው የመሬት መንሸራተት አደጋ ሰለባ ለሆኑ ዜጎች የተሰባሰበ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የዞኑ መንግስት ኮሚኒኬሽን አስታውቋል። የጎፋ ዞን መንግስት ኮሚኒኬሽን በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ሐምሌ 15 ቀን 2016 ዓ.ም በተከሰተው እጅግ አስከፊ በሆነው የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ወገኖች ሕይወታቸው ማለፉን አውስተዋል። አደጋውን ተከትሎም ከሀገር ውስጥና ከሀገር ውጭ ያሉ ወገኖች እንዲሁም የተለያዩ አካላትና መንግስታት በአይነትና በገንዘብ ያደረጉት ድጋፍ የጉዳቱ ሰለባ ለሆኑ ወገኖች በአግባቡ እንዲደርሳቸው የዞኑ መንግስት ተፈጻሚነቱን በቅርበት እየተከታተለ መቆየቱን ጠቁሟል። የሀገር ውስጥና የዓለም አቀፍ ማህበረሰብ ለተጎጂ ህብረተሰብ ክፍሎች የለገሱትን ድጋፍ እንዲያደርሱ የተወከሉት አካላት ግን ገንዘቡን ወደ ኪሳቸው በማስገባት በግላቸው ለመበልጸግ ሙከራ አድርገዋል ብለዋል መግለጫው። ሆኖም የዞኑ መስተዳድር ባደረገው ክትትል በግለኝነት አስተሳሰብ የተጠመዱት አካላት ይህንን አስነዋሪና ስብዕና የጎደለውን ተግባር ለመፈጸም የወጠኑት ውጥን አልተሳካም ሲል አስታውቀዋል።